ሰላም እንዴት ናችሁ? ውድ የዩቲዩብ እና የቲክቶክ ቤተሰቦቼ፣ ዛሬ በዚህ ቪዲዮ የጨጓራ ህመም አሲድ መብዛት ነው ወይስ ደግሞ የአሲድ ኳሊቲው መቀነስ ነው? ምክንያቱም ለረጅም ጊዜ አሲዱ በመጨመሩ አሲድ እየረጨ ነው ጨጓራችሁ ስለሚባል በጣም ብዙዎቻችሁ ኮንፊውዝድ የመሆን ነገር አለ። ስለዚህ ዛሬ ለአንዴና ለመጨረሻ ጊዜ በዚህ ቪዲዮ በደንብ ዲቴል አሳያችኋለሁ ማለት ነው። ለብዙ ሰዎች ሼር አድርጉላቸው፣ ብዙ ሰዎች እንዲያዩት እንዲመለከቱት አድርጓቸው ማለት ነው። ላይክ፣ ሼር፣ ሪፖስት በማድረግ ለብዙ ሰዎች ሼር እንዲደረግ አድርጉ ማለት ነው። ሰው የጨጓራ አሲድ የጨጓራችን በውስጡ ሃይድሮክሎሪክ አሲድ የምንለውን አሲድ ይይዛል፣ ወይም ኤችሲኤል የምንለውን አሲድ ይይዛል ማለት ነው። ይህ ሃይድሮክሎሪክ አሲድ ፒኤቹ ከአንድ እስከ 3 ነው። ያ ማለት ለምሳሌ የተለያዩ ፈሳሽ ነገሮች የራሳቸው ፒኤች አላቸው። ለምሳሌ የመኪና አሲድ ባትሪ ብናይ 0.8 ነው ፒኤቹ አሲድ ማለት ነው የመኪና ባትሪ። ያ ግን ኮምፓውንዳቸው ይለያያል። ይህ ሃይድሮክሎሪክ አሲድ ነው፣ ያኛው ሰልፈሪክ አሲድ ነው። ነገር ግን በፒኤች ስንወስደው ግን 0.8 ነው። ያ ማለት ከፍተኛ አሲድ ነው። ለምሳሌ ሰዎች ላይ በሚያርፍበት ሰዓት ከፍተኛ ጉዳት እስከ ሞትም ሊያደርስ ይችላል። ስለዚህ በፒኤች ደረጃ ስናየው ኦልሞስት ተቀራራቢ ነው የጨጓራ አሲዳችን ማለት ነው። ስለዚህ ጠንካራ ነው የጨጓራ አሲዳችን ማለት ነው። ፈጣሪ ይሄን ያደረገበት ምክንያት ትክክል ነው። ምክንያቱም የጨጓራ አሲዱ በዋነኝነት ምግብ ጨጓራችን ላይ በሚደርስ ሰዓት የጨጓራ አሲዱ ይለቀቃል ማለት ነው። ስለዚህ ይሄ የጨጓራ አሲድ ምግቦችን ምን ያደርግልናል ማለት ነው? ይፈጭልናል ማለት ነው። ነገር ግን ከ95% በላይ የሚሆነው ኬዝ ላይ ይሄ የጨጓራ አሲድ ፒኤቹ ደከም እያለ ይመጣል ማለት ነው። ሶ ወዴት ይሆናል? ከ1 እስከ 3 መሆን የነበረበት ወደ 4.5 እንዲሁም 5 እያለ ይሄዳል ማለት ነው። ይህ የሚሆንበት የተለያዩ ምክንያቶች አሉ፣ እናያለን በኋላ። ነገር ግን ኢቨን እንኳን የሚገርማችሁ ፒኤቹ 4 ሲሆን አንዳንድ ሰዎች ላይ 4.5 ሲሆን 5 ሲሆን ምልክቱ በጣም ነው የሚለያየው ማለት ነው። ኢቨን እንኳን በፒኤቹ በ0.5 በአንድ ፒኤች ውስጥ በጣም ከፍተኛ ልዩነት አለ። ለምሳሌ 4 ፒኤቻቸው ወደ 4 ከፍ ያሉ ሰዎች ምግብ በደንብ ይፈጭላቸዋል፣ ነገር ግን ህመም ያመጣባቸዋል። ምግብ ይፈጫል፣ ነገር ግን ህመም ያመጣባቸዋል። 4.5 ሲሆን ምግብ የመፍጨት አቅሙ በጣም ደከም ይላል፣ ነገር ግን ህመምም ያመጣባቸዋል ማለት ነው። 5 እና ከዛ በላይ ሲሆን ግን ከፍተኛ ምግብ አለመፈጨት ችግርም እንዲሁም ደግሞ ህመም ያመጣባቸዋል ማለት ነው። ስለዚህ ኢቨን ፒኤቹ ቫሪ ሲያደርግ በትናንሽ ልዩነት እንኳን የሚመጣብን የጨጓራ ህመም ምልክቶቹ የተለያየ ነው የሚሆኑት ማለት ነው። ስለዚህ ይህ የጨጓራ አሲድ እንዲቀንስ የሚያደርጉ 4 ሜጀር ምክንያቶች አሉ ማለት ነው። አንደኛ እድሜ ነው። እድሜ ከ30 ዓመት በላይ ስትሆኑ ወይም ደግሞ እድሜ ከ30 ዓመት በላይ አንድ ሰው ሲጨምር ያ ምን ያደርጋል? እድሜያችን አብዛኛው ሴሉላር አክቲቪቲ እየቀነሰ ይሄዳል። እንደምናውቀው የትኛውም ሰውነታችን ላይ አክቲቪቲዎቹ ሰውነታችን ሴሉላር አክቲቪቲ እየቀነሰ ነው የሚሄደው። በዛ ምክንያት ይህ የጨጓራ አሲዳችን አንደኛው ኳሊቲው እየቀነሰ ይመጣል ማለት ነው። አንደኛው እድሜ ከ30 ዓመት በላይ መሆን ነው። ሁለተኛው ምክንያት የሚሆነው ስትረስ ነው። ስትረስ ወይም ደግሞ ንዴት፣ ብስጭት ካለ ተደጋጋሚ የሆኑ ወይ ድንገተኛ የገጠማችሁ ሀዘን ካለ ወይ ደግሞ ተደጋጋሚ የሆነ ባህሪያችሁ ላይ መናደድ፣ ብስጭት እንደዚህ አይነት ነገሮች ካሉ ስትረስ ምን ያመጣል? በጊዜ ሂደት የጨጓራ አሲዳችሁን ዝቅ እንዲል ያደርጋል። መጀመሪያ አካባቢ ስትረስ ከፍተኛ አሲድ እንድትረጩ ነው የሚያደርጋችሁ። ነገር ግን ከ3 ሳምንት በላይ የቆየ ስትረስ ወይ ዓመት 2 ዓመት እያለ ደግሞ ከቀጠለ የጨጓራ አሲዳችሁን ምን ያደርጓል? ሰፕረስ ያደርጓል። ምክንያቱም ይህ አካባቢ ኮንትሮልድ መሆን ያለበት በፓራሲምፓታቲክ ነርቨስ ሲስተም ነው። ነገር ግን ስትረስ ውስጥ አንድ ሰው ተደጋጋሚ የሚሆን ከሆነ ሲምፓታቲክ ነርቨስ ሲስተም ወይ ደግሞ ፋይት ኦር ፍላይት የምንለው ይሄ መሮጥ፣ መደንገጥ፣ ስንደነግጥ የሚመጣው ስሜት ማለት ነው። የነርቨስ ሲስተም ኮንትሮል የሚያደርገው ያ ኢሞሽናችንን ኮንትሮል የረጅም ጊዜ ያደርገ ሲሄድ የጨጓራ አሲዳችን ፒኤቹ እየደከመ ይሄዳል ማለት ነው። ሌላኛው ሶስተኛው ምክንያት ዳይት ነው ወይም የምትበሉት ምግብ ማለት ነው። ስለዚህ የምትበሉት ምግቦች በጊዜ ሂደት የጨጓራ አሲዳችሁን አፌክት ያደርጋሉ። ለምሳሌ ሃይ ካርብ ያለባቸው ምግቦችን አብዝታችሁ የምትጠቀሙ ከሆነ እንደ ፓስታ፣ መኮረኒ፣ ሩዝ የሚያቃጥሉ ምግቦችን አብዝተው የሚጠቀሙ ሰዎች፣ ለስላሳ መጠጦችን፣ አልኮል መጠጦች እነዚህ አብዝተው የሚጠቀሙ ሰዎች በሎንግ ተርም ሂደት ምን ያደርጉታል? የጨጓራ አሲዱን ደካማ እየሆነ እንዲሄድ ያደርጉታል ማለት ነው። እሱ ብቻ ግን አይደለም፣ ምግባችን ላይ የራሱ ምግባችን የጨጓራችንን ሌየር አፌክት እያደረገውም ሊሄድ ይችላል ማለት ነው። ከዛ ውጭ የተለያዩ ድረጎች ናቸው ወይም ደግሞ መድኃኒቶች ማለት ነው። ለህመም ማስታገሻ ተብሎ የሚወሰዱ ለተለያዩ ሴቶች ላይ አንዳንዴ ለወሊድ መከላከያ ተብሎ የሚወሰዱ፣ ለደም ማቅጠኛ ተብሎ የሚወሰዱ፣ ለታይፈስ ለወባ ተብሎ የሚወሰዱ አንዳንድ ሰዎች ላይ ምን ያደርጋል? የጨጓራ አሲዱን አፌክት ያደርጋል። ሁለተኛ ደግሞ የጨጓራቸውን ሙኮሳል ሌየር አለ፣ እሱንም አፌክት ያደርጋል። በዚህ ምክንያት የጨጓራ ቁስለት መቆጣት ያመጣባቸዋል ማለት ነው። ስለዚህ እነዚህ 4 ሜጀር ምክንያቶች ናቸው። ኦልሞስት ከ95% በላይ የሚሆነው የጨጓራ ህመም የሚመጣባቸው ወይም አሲዱ የሚጎዱት እነዚህ 4 ናቸው። ሌሎች ግን ብዙ
ብዙ ምክንያቶች አሉ። ላይክ እንደ ሃይፖታይሮዲዝም፣ ሃይፐርታይሮዲዝም፣ የኩላሊት ችግሮች፣ የተለያዩ ችግሮች ሲኖሩ የጨጓራ አሲዳችን በተለያየ ምክንያት አፌክት ይሆናል። ግን ሜጀርሊ እነዚህ 4 ምክንያቶች ናቸው ማለት ነው የጨጓራ ህመም የሚያመጣባቸው ማለት ነው። ሶ በእነዚህ ምክንያት የተጎዳው የጨጓራ አሲድ ልክ እናንተ እንደበፊቱም ተነስታችሁ ምግብ በምትበሉ ሰዓት ምግቡ ልክ ጨጓራችሁ ላይ ሲደርስ የሚለቀቀው አሲድ ምን ሆኗል ማለት ነው? ደከም ብሏል ማለት ነው። ከመጀመሪያው ደከም ብሏል ማለት ነው። ስለዚህ ጨጓራ ልክ እንደበፊቱ ምግቦች መፍጨት ያቅተዋል ማለት ነው። ለምን? አሲዱ ደከም ብሎ ስላለ ማለት ነው። ስለዚህ ጨጓራችሁ ምግቡን ለመፍጨት ያለው አማራጭ ምግቡን በሮቴሽን እና በፈርመንቴሽን ይፈጫል ማለት ነው። ምግቡን በሮቴሽን እና በፈርመንቴሽን ይፈጫል። ያ ማለት ምግቦቹን እያሽከረከረ እና እያበሰበሰ መፍጨት ይጀምራል ማለት ነው። ይህ ሂደት ምን ይወስዳል? ከመጀመሪያው የምግብ መፈጨት ሂደት ትንሽ ረዘም ያለን ጊዜ ይወስዳል ማለት ነው። ይህ ደግሞ ረዘም ያለ ጊዜ ከወሰደ እና ደግሞ የበላችሁት ምግብ እየበሰበሰ የሚሄድ ከሆነ ምን ይፈጠራል? ጨጓራችሁ ውስጥ ጋዝ ይፈጠራል ማለት ነው። ይሄ ጋዝ አብዛኞቹ ሰዎች ላይ በተለይ መጀመሪያ ጨጓራ ሲጀምር፣ አንዳንዶቻቸው ላይ ደግሞ ሁሌም አለ። ስለዚህ ከፍተኛ የሆድ መንፋት ወይም ደግሞ አብዶሚናል ብሎቲንግ ያመጣባቸዋል ማለት ነው። ይህ የሆድ መንፋት ለረጅም ጊዜ ጋዙ ለዚህ ጨጓራ ውስጥ ከቆየ ችግር ስለሚፈጥር ሰውነታቸው ያለው አማራጭ ይህንን ጋዝ በማስገሳትና በማስፈሳት ያስወጣል ማለት ነው። ስለዚህ ጋዝ በሁለቱም ኤሪያ ወደታችም ወደ ላይም ጋዝ ይበዛባቸዋል ማለት ነው። ስለዚህ አንደኛው ችግር ከዚህ ጋር ተያይዞ የሚመጣው። ሁለተኛው የጨጓራ አሲዱ ደካማ ከሆነ እነዚህ ምግቦች የበላችኋቸው በአግባቡ አይፈጩም ማለት ነው፣ ወይም ዳይጀስት አይሆንም ማለት ነው። ስለዚህ ወደ አንጀታችሁ ሄደው አንጀታችሁ ላይ አብዞርብ አይሆንም፣ ወደ ደም ስር አይገቡም ማለት ነው። በዚህ ምክንያት ለምን ትጋለጣላችሁ? ቫይታሚን ዲ፣ ለቫይታሚን ሲ፣ ለቫይታሚን ኬ፣ ለቫይታሚን ኤ፣ ለአሚኖ አሲድ እጥረት ትጋለጣላችሁ። ሌሎችም አይረን፣ ሌሎች የተለያዩ ቫይታሚን በተለይ ቫይታሚን ቢዎች እጥረት ከፍተኛ ያጋጥማቸዋል ማለት ነው። ከዚህ ጋር ተያይዞ የተለያዩ ስሜቶች ይመጣሉ። በተለይ ጨጓራው እየቆየ ሲሄድ ከነዚህ እጥረት ጋር ተያይዞ የብሬን ፎግ ሊያጋጥማቸው ይችላል። ብሬን ፎግ የምንላቸው አንደኛ የመርሳት ችግር፣ ፎከስ ማድረግ መቸገር፣ ከዛ ውጭ ደግሞ ራስ ምታት፣ የተለያዩ ነገሮች ማስታወስ አቅም መቀነስ፣ በጣም የመርሳት ችግሮች፣ እነዚህ ነገሮች ይመጣሉ ማለት ነው። ከዛ ውጭ ጆይንታቸው ላይ ደግሞ ጆይንት ፔኖች ይመጣሉ። ወይ የወገብ ህመም፣ የጀርባ ህመም፣ የመገጣጠሚያ ህመሞች፣ የተለያዩ ነገሮች ይመጣሉ ማለት ነው። ሴቶች ላይ በተለይ ከነዚህ ከወር አበባ ጋር የተያዙ ሜንስትራል ችግሮች ሊመጡባቸው ይችላል። ከጡት ላይ የተለያዩ ኢንፌክሽኖች ማስታይተስ የምንላቸው የጡት ኢንፌክሽን፣ የማህፀን ኢንፌክሽን፣ የወር አበባ መዛባት፣ የተለያዩ ችግሮች ሊመጡ ይችላሉ ማለት ነው። ቆዳ ላይ የተለያዩ ችግሮች ይመጣሉ። ቆዳ ላይ ድርቀት ሊሆን ይችላል። የቆዳ የተለያዩ ማሳከክ፣ የተለያዩ ነገሮች ይመጣሉ። የፀጉር መርገፍ፣ ፎሮፎር፣ የተለያዩ ስሜቶች ይዘው መምጣት ይጀምራሉ ማለት ነው። ወንዶች ላይ ስንፈተ ወሲብ እንዲሁም የተለያዩ ነገሮችን ከነዚህ ጋር ተያይዞ ተደጋጋሚ የሆነ ለህመሞች የመጋለጥ ነገራችሁ እየጨመረ ይሄዳል ማለት ነው። ሰው አንደኛው ችግር ይሄ ነው የሚሆነው። ሌላኛው እዚሽ ጋር ሎወር ኢሶፋጃል ስፊንክተር ወይም ደግሞ ካርዲያክ ስፊንክተር ምንላታለች። እዚሽ ጋር ምግብ ከገባ በኋላ የምትዘጋነች ምግብ ተመልሶ ወደ ጉሮሯችሁ እንዳይወጣ የምትከላከል ቫልቭ ነች ማለት ነው። ልክ እንደ ስጋ ነች፣ ክብ ነገር ነች። ምግብ ከገባ በኋላ ልክ አሲዱ ምግቡ ለመፍጨት በሚለቀቅ ሰዓት ግድግዳውን በሚነካው ሰዓት ስቲሙሌት ሲያደርግ እንደ ስጋ ነገር ስለሆነች ስለማትቋቋመው ምን ትሆናለች? ትኮማተራለች፣ ትዘጋለች ማለት ነው። ነገር ግን አሲዱ ቅድም እንዳልነው ደካማ እየሆነ ሲመጣ ወደ 4.5 እያለ ሲመጣ ግን ይህንን ስቲሙሌት ማድረግ እያቃተ ይመጣል ማለት ነው። በዚህ ምክንያት ይቺ ቫልቭ ምን እየሆነች ትመጣለች? ክፍት እየሆነች ትመጣለች ማለት ነው። በዚህ ምክንያት የበላችሁት ምግብ እንዲሁም አሲዱ ምን ማድረግ ይጀምራል? ባክፍሎ ማድረግ ይጀምራል። ወደ ጉሮሮ፣ ወደ አፍንጫ፣ ወደ አፍ መምጣት ይጀምራል ማለት ነው። ይሄ የአፍ ሽታ ሊያመጣባችሁ ይችላል። የጉሮሮ ኢንፌክሽን ሊያመጣባችሁ ይችላል። የድምፅ መቀየር ሊያመጣባችሁ ይችላል። የጥርስ መቦርቦር፣ የተለያዩ ችግሮችን ይዞባችሁ ሊመጣ ይችላል ማለት ነው። ሰው አሲድ በስቶ ሳይሆን ባክፍሎ የሚያደርገው እቺ ቫልቭ እየላላችሁ ስትመጣ ነው። እቺ ቫልቭ የምትለው አብዛኛው ትልቁ ፐርሰንት የሚይዘው የጨጓራ አሲዱ ዊክ መሆን ነው። ምክንያቱም የሚዘጋት ምንድነው? ስቲሙሌት የሚያደርጋት ራሱ አሲዱ ስለሆነ ማለት ነው። ስለዚህ ምን ይዞባችሁ ይመጣል? ገርድ የምንለውን ጋስትሮ ኢሶፋጃል ሪፍሌክስ ዲዚዝ የምንለውም ወይም በአማርኛ ቃር ነው፣ ብዙም አይገልጸውም። ስለዚህ እሱን ይዞባችሁ ይመጣል። ሲደጋገም ግን ወደ ኢሶፋጃይተስ ወደ ሌሎችም ችግሮች ሊመጣ ይችላል ማለት ነው። ስለዚህ ይህም ችግር የሚመጣው ምንድነው? የጨጓራ አሲዱ ደካማ ከመሆኑ ጋር ተያይዞ ነው ማለት ነው። ስለዚህ አሁን እንዳየነው አብዛኛው ችግር የሚመጣው የጨጓራ አሲዳችሁ ደካማ ከመሆኑ ጋር ተያይዞ ነው። ሰው ለጨጓራ አሲድ የሚበዛባቸው ምክንያቶች የሉም ወይ ነው ዋናው ፖይንቱ። ስለዚህ ጨጓራችሁ አሲድ የሚረጭበት ወይም ከፍተኛ አሲድ የሚያመርትበት ሁኔታዎች የሉም ወይ ነው። ስለዚህ እነዚህ አሉ። እነዚህ 4 ምክንያቶች አሉ የጨጓራ አሲድ የሚበዛባቸው ምክንያቶች። ስለዚህ ቅድም እንዳልነው 95% የጨጓራ አሲዳችሁ ምን መሆኑ ነው? ዝቅተኛ በመሆኑ ወይም ደግሞ ፒኤቹ ባይ ዘ ዌይ ዝቅተኛ መሆን ሲባል ምንድነው?
ለምሳሌ አንድ ብርጭቆ ውስጥ ለምሳሌ ምሪንዳ ቢኖር እዛ ምሪንዳ ውስጥ ግን ውሃ እየጨመራችሁ ብትሄዱ ምሪንዳው ምን ይሆን ይላል እየላላ ከለሩን እየቀየረ ሞር ወደ ውሃነት ይሄዳል፣ ብዙ ውሃ በጨመርንበት ቁጥር ማለት ነው። ስለዚህ ብርጭቆ ውስጥ ያለው መጠኑ ያው እኮ ነው ያለው መጠን የምሪንዳው መጠን ወይም ደግሞ የውሃው መጠን ያው ነው ያለው የፈሳሹ መጠን ያው ነው ማለት ነው። ነገር ግን ምኑ የምሪንዳው ኳሊቲና ኳንቲቲው ግን እየቀነሰ ይሄዳል ማለት ነው። ልክ እንደዛ ነው። ሁሌም አሲዳችሁ ጨጓራችሁ የሚያመርተው የአሲድ መጠን ተመሳሳይ ነው። በአብዛኛው የመቀነስ ቻንስ አንዳንዴ ይኖረዋል፣ ግን በአብዛኛው ተመሳሳይ ነው መጠኑ ማለት ነው። ግን ፒኤች ነው አፌክት የሚሆነው ማለት ነው። ስለዚህ ለምሳሌ አንድ ብርጭቆ ከሆነ ለምሳሌ አንድ ጨጓራችሁ የሚያመርተው ያ በቂ ያ መጠን አለው ማለት ነው ጨጓራችሁ። ነገር ግን ፒኤቹ ምን ሆኗል? ደክሟል ማለት ነው። አሲዱ አለ ግን ፒኤቹ ደክሟል ማለት ነው። ሶ ይሄን በደንብ አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ አሲድ እንዲበዛ የሚያደርጉ አሲድ እንዲረጭ ከፍተኛ ሁኔታ የሚያደርጉ 4 ሜጀር ምክንያቶች አሉ። 4 ሜጀር ምክንያቶች አሉ። አንደኛው ዞሊንገር ኢልሰን ሲንድረም የምንለው ነው። ዞሊንገር ኢልሰን ሲንድረም የምንለው ይህኛው በትንሿ አንጀትና በቆሽት መካከል የሚወጣ የእጢዎች ናቸው። እነዚህ እጢዎች ናቸው። በኢንዶስኮፒም አንዳንዴ ይታያሉ። ስለዚህ እነዚህ እጢዎች ያሉባቸው ሰዎች ይሄ በጣም ሬር ነው። ማይዘው ምናልባት በጣም ዝቅተኛ ኬዞች ናቸው። በጣም ዝቅተኛ ኬዞች ጨጓራ ሊያመጡ የሚችሉት ሌዛን 1% ወይም 2% አካባቢ ነው። ስለዚህ ያ ማለት ዝቅተኛ ነው። ብዙ ሰው ላይ አይገኙ። ግን ካለ ዞሊንገር ኢልሰን ሲንድረም የምንላቸው እነዚህ የእጢዎች ካሉ እነዚህ ጨጓራችን ከፍተኛ አሲድ እንዲያመርት ያስገድዱታል ማለት ነው። ስለዚህ እነዚህ የግድ በሰርጀሪ መወገድ ይኖርባቸዋል። በተለይ ሳይዛቸው ከፍ እያለ ከመጣ በሰርጀሪ መወገድ ይኖርባቸዋል ማለት ነው። ስለዚህ ተመርምራችሁ ይህ ኬዝ ከሌለ አንደኛው የጨጓራ የመርጨት ችግር አይኖርባቸውም ማለት ነው። ሌላኛው ጋስትሪክ አውትሌት ኦብስትራክሽን ነው። ያ ማለት ይህ ኤሪያ ላይ በተፈጥሮም ሊሆን ይችላል። በተለያየ ምክንያት ይህ ኤሪያ እየጠበበ ሲመጣ በምግቦች ቶሎ ማለፍ ስለማይችሉ ለረጅም ጊዜ ምግብ እዚህ ይከማቻል። ሁለተኛ ጨጓራችሁ ከፍተኛ አሲድ እንዲያመርት ሊያስገድደው ይችላል ማለት ነው። በዚህ ምክንያት የጨጓራ አሲድ ከፍተኛ ሁኔታ ሊበዛ ወይም ደግሞ ከፍተኛ ሁኔታ አሲድ ሊረጭ ይችላል ማለት ነው ጨጓራችሁ። ስለዚህ ይህም በመድኃኒት ማከም ወይም ደግሞ በኦሚፕራዞል ፓንቶፕራዞል ማከም እነዚህ ሁለቱን ኬዝ ግዴታ ነው ማለት ነው። ምክንያቱም ኦልሬዲ ከፍተኛ ጨጓራችሁ ስለሚረጭ ማለት ነው። ሌላኛው ክሮኒክ ኪድኒ ዲዚዝ ነው። ክሮኒክ ኪድኒ ዲዚዝ ነው። ያ ማለት ሲኬዲ የምንለው አለ። ያ ማለት ከኩላሊታችሁ በከፍተኛ ሁኔታ ሲጎዳ ማለት ነው። ይሄም ሆርሞናል ለውጥ ሰውነታችሁ ላይ ስለሚያመጣ ይህ ችግር ጨጓራችሁ ከፍተኛ አሲድ እንዲረጭ ያስገድዳል ማለት ነው። ስለዚህ ይህንንም ኬዝ በፕሮቶን ፓምፕ ኢንሂቢተሮች ወይም በአንቲ አሲድ ማከም ግዴታ ነው። እንደውም ከፍተኛ መድኃኒት ነው የሚሰጣቸው ማለት ነው። ይህም ኬዝ አንደኛው ጨጓራችሁ ከፍተኛ አሲድ እንዲረጭ የሚያደርግባችሁ ነው ማለት ነው። ሌላኛው ሪባውንድ አሲድ ሰክሬሽን የምንለው ነው። ይሄ በራሳችን የምናመጣው ችግር ነው። ሪባውንድ አሲድ ሰክሬሽን ማለት ለምሳሌ የጨጓራ አሲድ መድኃኒቶችን የሚቀንሱ ትወስዳላችሁ። ልክ እነሱን ወስዳችሁ ልክ ስታቆሙ እነሱ ምንድነው የሚሰሩት? እነዚህ ፕሮቶን ፓምፕ ኢንሂቢተር የምንላቸው አሲዱ የሚወጣበት ፕሮቶን ፓምፖች አሉ። እነሱን ኢንሂቢት የማድረግ ነው የሚሰሩት። ለምሳሌ እነዚህ ኦሚፕራዞል፣ ፓንቶፕራዞል፣ ኔግዚ የምንላቸው ምንድነው ስማቸው? አጠቃላይ ስማቸው ፕሮቶን ፓምፕ ኢንሂቢተሮች ናቸው። ያ ማለት አሲዱ የሚወጣበትን ፓምፖች ኢንሂቢት ያደርጋሉ ማለት ነው። ለጊዜው ባክቴሪያዎቹ የሚለቁት አሞኒያ ኮምፓውንድ እና አሲዱ ሪያክሽን ስለማይኖራቸው፣ ለምሳሌ አሲዱን ካጠፋ ነው ባክቴሪያዎቹ፣ ፈንገሶቹ ጨጓራቸው ውስጥ ያሉት የሚለቁት ኮምፓውንድ አለ። እሱ ሪያክሽን ስለሚያቆም በሚቀጥለው ስለ ኤች ፓይሎሪ ስናይ እናያዋለን። ስለዚህ ይህንን ስለምንቀንሰው ከአሲዱ ሪያክሽን ስለማይኖር ህመሙን ይቀንሱልናል። ነገር ግን እኛ ልክ አሲዱን ይሄ ኤሪያ ምን መሆን አለበት ተባሏል? ከፍተኛ አሲድ መኖር አለበት። ለምን? ከሰውነታችን አይታችሁ ከሆነ ከሌላው የእንስሳት አይታችሁ ከሆነ ከጉሮሯቸው ከአንጀታቸው ጨጓራቸው በጣም ጠንካራ ነው አይደል? ለመብላትም በጣም ያስቸግራል። የበሬ የበግ ማለት ጠንካራ ነው። ለምን? ያ የሆነበት አሲዱ እንዲቋቋም ተፈጥሮ ራሱ ፈጣሪ ያዘጋጀበት ነው ማለት ነው። ስለዚህ ይሄ ኤሪያ ምን ሆኖ አለበት? አሲዲክ መሆን አለበት። ነገር ግን እናንተ በኦሚፕራዞል በአንቲ አሲድ በተለይ ለሳምንት ለ15 ቀን ለወር ወስዳችሁ አሲዱን ሰፕረስ ታረጉታላችሁ። ከዛ በኋላ ልክ መድኃኒቱን ወስዳችሁ ልክ እናንተ መድኃኒቱ ስታቆሙ ጨጓራችሁ ለአይምሯችሁ ምን ይላል? አሲድ አንሶኛል ይላል ማለት ነው። ስለዚህ አይምሯችሁ ደግሞ ጋስትሪን የሚባል ሆርሞን እንዲለቀቅ ለጨጓራችሁ ያስገድዳል ማለት ነው። በዚህ ምክንያት ከፍተኛ አሲድ ጨጓራችሁ መልሶ ያመርታል ማለት ነው ከሚያስፈልጋችሁ በላይ። ስለዚህ መድኃኒቱን ልክ እናንተ ወስዳችሁ ስታቆሙ ጨጓራችሁ መልሶ ከፍተኛ አሲድ ያመርታል። አሁንም ልክ እናንተ ከዛ መልሳችሁ ህመሙ ይመጣል። ከሳምንት ከ15 ቀን ከወር በኋላ ህመሙ ይመጣል። አሁንም መልሳችሁ መድኃኒት ወስዳላችሁ። ከዛ ልክ ስታቆሙ አሁንም መልሶ ጨጓራችሁ ከፍተኛ አሲድ ያመርታል። እንደዚህ እያለ ምን ውስጥ ትገባላችሁ? የማያቋርጥ ሰርክል ውስጥ ትገባላችሁ ማለት ነው። ይሄ ማለት ሪባውንድ አሲድ ሰክሬሽን፣ አሁንም አሲድ ከፍተኛ እየተመረተ
እየሆነባችሁ ይሄዳል። ለምን እናንተ አሲዱን ትቀንሱታላችሁ። ልክ ስታቆሙ ጨጓራችሁ አሲዲክ መሆን ስላለበት ከፍተኛ አሲድ ያመርታል ማለት ነው። ስለዚህ በዚህ ምክንያት ይሄ ሪባውንድ አሲድ ሰክሬሽን ይከሰታል ማለት ነው። ስለዚህ ይሄን ሲከሰት ለተወሰነ ጊዜ በጣም አጭር ጊዜ ምናልባት ለ3 ቀን ለ2 ቀን በአንቲ አሲድ አክሙ። ከዛ በኋላ ግን ናቹራል ወደሆነው መንገድ መግባት የግድ አስፈላጊ ነው የሚሆነው። ስለዚህ እነዚህ 4 ምክንያቶች ምናልባት 5% የሚሆነው አንዳንዴ ከዛም በታች ነው ባይዘው ሌዛን 5% የሚሆነውን የጨጓራ ህመም የሚያመጡ ናቸው። ሌዛም 5% ናቸው። በእርግጥ ሪባውንድ አሲድ ሰክሴሽን በጣም ብዙዎቻችሁ ላይ አለ። ለምን ረጅም ጊዜ መድኃኒት ስለምትወስዱ ስታቆም ይከሰታል። ግን አብዛኛው እነዚህ ኬዞች ግን ሌዛም 1% ነው። ምክንያቱም መድኃኒት ያልጀመረ ሰው ይሄ ስለማያጋጥመው፣ መድኃኒት የጀመረ ሰው ላይ ግን አብዛኛው ላይ ተደጋጋሚ የመምጣት ነገር ይኖረዋል ማለት ነው። ስለዚህ እነዚህ ምክንያቶች ምንድነው የሚያመጡት? የጨጓራ አሲዳችሁን ፒኤቹን ምን እንዲሆን ያደርጋሉ? ዝቅ ያደርጋሉ ማለት ነው። ስለ ኤች ፓይሎሪ ኔክስት ዊክ ላይ እለቃለሁ፣ ተከታተሉ። እንደዚሁ ለአንዴና ለመጨረሻ ጊዜ በደንብ ዲቴል የሆነ ቪዲዮ ሰራላችኋለሁ። ስለዚህ የጨጓራ አሲድ 95% የሚሆነው የጨጓራ ህመም የሚመጣው የጨጓራ አሲዳችሁ ዊክ በመሆኑ የተነሳ ነው። ፒኤቹ ዝቅ እያለ ሲመጣ በጨጓራችሁ ላይ እነዚህን ኢፌክት ይዞ ይመጣል። ይህን የሚያደርግ ደግሞ ምክንያቶች እነዚህ 4ቱ ናቸው። እድሜ አለ፣ ስትረስ አለ፣ ምግብ አለ፣ እንዲሁም ደግሞ የተለያዩ መድኃኒቶች ሊሆኑ ይችላሉ ማለት ነው። በዚህ ምክንያት የተፈጠረው የጨጓራ አሲድ ፒኤች መቀነስ ቅድም ያልናቸውን የተለያዩ ምልክቶችን ይዞባችሁ ይመጣል ማለት ነው። ለቫይታሚን ዲፊሽንሲ ከዚህ ጋር ተያይዞ ደግሞ ለሚመጡ ለብሬን ፎክ እንዲሁም ጆይንት ፔኖች፣ ሜንስትራል ችግሮች፣ ቆዳ ላይ ችግሮች፣ የተለያዩ ችግሮችን ይዞባችሁ ይመጣል ማለት ነው። ስለዚህ ይሄ ሁላ ችግር የሚመጣው የጨጓራ አሲዳችሁ ደካማ ከመሆኑ ጋር ተያይዞ ነው ማለት ነው። ስለዚህ ምግቦቹም አለመፈጨት፣ በተለይ ምግብ አለመፈጨት፣ ኢንዳይጀሽን የምንላቸው ሆድ መንፋት፣ ማስገሳት የምንለው ቃር ምንለው ስሜት፣ እነዚህ ስሜቶች ሁሉም የሚመጡት በተለይ ኢንዳይጀሽን የምንለው አብዛኛው ችግሮች የሚመጡት ከምን ጋር ነው? ከጨጓራ አሲዱ ደካማ ከመሆኑ ጋር ተያይዞ ነው ማለት ነው። ዛሬ የምትወስዷቸው መድኃኒቶች ፕሮቶን ፓምፕ ኢንሂቢተሮች ናቸው። እነዚህ ደግሞ ቅድም እንዳየነው አሲዱን የበለጠ ነው የሚቀንሱባቸው። ስለዚህ ለጊዜው እንደ ማስታገሻ መጠቀም ችግር የለውም። ግን ለረጅም ጊዜ ግን የምትወስዷቸው ከሆነ ህመሙን የበለጠ እያባባሱ ነው የሚሄዱት። ምክንያቱም ሪባውንድ አሲድ ሰክሬሽን ውስጥ ይከቷቸዋል ማለት ነው። ስለዚህ አንድ ሰው ለረጅም 7 ቀን 15 ቀን ወር በሚወስድበት ሰዓት አሲዱን ይቀንሷል። ልክ ሲያቆም ተመልሶ አሲድ ከፍተኛ ይመረታል። ስለዚህ የማያቋርጥ ሰርክል ውስጥ እየገባ ይሄዳል ማለት ነው። ስለዚህ እኛ የምናደርገው ምንድነው? በ3 መንገድ ነው የምናክመው። የመጀመሪያ የሚሆነው ዳይታቸውን ማስተካከል ነው፣ ምግብ ማስተካከል። ምክንያቱም ኦልሬዲ የተጎዳ ጨጓራ እንዲሁም አንጀት ስለሆነ ያላችሁ መጀመሪያ ሳይንሳዊ በሆነ መንገድ ምግባቸውን ማስተካከል አስፈላጊ ነው የሚሆነው። ሁለተኛ የምናደርገው ስቴፕ ምንድነው? ሰፕሊመንቶች አሉ ቤት ውስጥ የሚዘጋጁ በሻይ መልክ በጁስ መልክ የሚወሰዱ የተለያዩ ሰፕሊመንቶች ይኖራሉ። ኦልሬዲ የተረጋገጡ በደንብ ለብዙ ሰዎች የሰሩ ኢፌክቲቭ የሆኑ ዓለም አቀፍ ብዙ ሐኪሞች የሚጠቀሙባቸው ናቸው። እነሱን እንጠቀማለን። ሶስተኛ ሰፕሊመንቶች ሌላ ይኖራሉ፣ ከፋርማሲ የሚገዙ ሰፕሊመንቶች ይኖራሉ። እነሱን አንድ ላይ በማዋሃድ ነው የምናክመው ማለት ነው። ስለዚህ ለ3 ወር የሚቆይ ፎሎ አፕ ነው ያለን። በቴሌግራም ውጭ ሀገር ያላችሁ በቴሌግራምና በዋትሳፕ ኮሚኒኬት እያደረግን ህክምናው መከታተል ትችላላችሁ። ሀገር ውስጥ ያላችሁ ደግሞ በአካል በተለይ አዲስ አበባ ያላችሁ በአካል መታችሁ ያለውን ነገር በደንብ አውርተን ምርመራ ተሰርቶ ከዛ በኋላ ህክምናችሁን ለ3 ወር መቀጠል ትችላላችሁ ማለት ነው። ፎሎ አፕ ለ3 ወር ነው የሚቆየው። በጣም ብዙ ሰዎች የተለወጡበት ነው። እንደ ህመሙ አይነት ለመዳን ከ3 ወር እስከ 6 ወር ጊዜ ይፈልጋል። ምክንያቱም እኛ የምንሰራው ሂሊንግ ስለሆነ ለመዳን ከ3 ወር እስከ 6 ወር ጊዜ ይፈልጋል። ያንን በትዕግስት መሄድ ይኖርባቸዋል። ያ ማለት ግን ህክምናውን ስትጀምሩ ከ1 እስከ 2 ሳምንት ባለው ምልክቶቹ አብዛኞቹ ይጠፋሉ። ያ ማለት ግን ድናችኋል ማለት አይደለም። በተለይ ቁስለት መላጥ ካለ ያው ጊዜ ይፈልጋል ማለት ነው። ስለዚህ በዛ መልክ ይታከማል። በዚህ ስልክ ቁጥር ዋትሳፕ ላይ ያላችሁን ዶክመንት ብትልኩልኝ ሀገር ውስጥና ከሀገር ውጭ ያላችሁ በተለይ ክፍለ ሀገርና ከሀገር ውጭ ያላችሁ መመለስ ነው የሚሆነው ማለት ነው። አዲስ አበባ ያላችሁ ግን በዚህ ስልክ ቁጥር ደውላችሁ ቀጥታ መታችሁ ህክምናችሁ መጀመር ትችላላችሁ ማለት ነው። እጅግ በጣም ብዙ ሰዎች የተጠቀሙበት ነው። በጣም ብዙ ቴስቲሞኒዎች ዩቲዩብ ላይም ቲክቶክ ላይም አለ፣ እየገባችሁ ተመልከቱ። ከዛ ውጭ የጨጓራ ኬዝ ብቻ ሲሆን የአይቢኤስ፣ የአይቢዲ፣ የሃይፐርታይሮይዲዝም፣ የሃይፖታይሮይዲዝም ከዛ ውጭ የሬማቶይድ አርትራይተስ እንዲሁም ገና እየጨመረ ያለ ካንሰር ኬዞች ያሉባችሁ ሰዎች እንዲሁም ደግሞ ሌሎችም የተቸገራችሁ ያላችሁበት አይንም የተባሉ ኬዞች ያሏችሁ ሰዎች መታችሁ ታማክሩን፣ የምናክማችሁ የምናስገዛችሁ ነው የሚሆነው ማለት ነው። ለዚህ ፔጅ አዲስ ሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። አመሰግናለሁ። በቀጣይ ስለ ኤች ፓይሎሪ ደግሞ ይዤ እመጣለሁ በደንብ ዲቴል አንዴና ለመጨረሻ ጊዜ የሚሆን ኤች ፓይሎሪ እንዴት ነው የጨጓራ ቁስለት የሚያመጣው፣ እንዴት ነው እሱ ማከም የምንችለው የሚለውን ይዤ እመጣለሁ። ስለዚህ ተጠብቁ። አመሰግናለሁ።